እንደምን አደራችሁ ድል ለተጨቋኑ ህዝብ ያልኩኝ ትንሽ የተሰማኝን ሐሳብ ወይ ደግሞ ያስጨነቀኝን ነገር ለናንተ ወደ እናንተ ለማምጣት ሞክሬያለሁ። እሱም ቢሆን አንድ ሁለት ነገር ነው ማለት የምፈልገው። ከዚህም በፊትም አሁንም እየተደረገ ያለው ይሄ የገዳይ መንግስት ወይ ደግሞ መንግስትም አለው ማፊያ ግሩፕ የሚባሉት የፌደራል መንግስት እኛን የኦሮሞን ህዝብ አጋንንት ሲያረገን ራሱ አንደኛ ነገር የኦሮሞ ህዝብ ስለ አጋንንትና ስለ ጠንቋይ ከየት እንደፈለሰና ከየት እንደመጣ ዞር ብሎ ራሱን ቢያይ በጣም ጥሩ ነበር እና በነበሩበት አገራችን ለምነው ምን ጥንቁልበት ቦታ ወይ ደግሞ አጋንንት የሚኖረው ጫካ በረሃ እህል የማይበቅልበት ወይ ደግሞ ስለ አጋንንት የሚታቁ ሰዎች ብትነግሩኝና ወይ ብታስተካክሉኝ ትችላላችሁ። አጋንንት ማለት እንግዲህ ያው ሰው የማይኖርበት ቦታ የሚኖር ነው። እኛን እንግዲህ ልካቸውን እናስገባለን እነኚህ ሰይጣንና አጋንንቶች የሚለው ማን የትኛው ህዝብ ነው? ህዝቡ ማን ነው? አጋንንቱስ ማን ነው? እና የኦሮሞ ኦፍኮኖ ገለገለ ብሎ ሲናገር ነበር እና የኦሮሞ ህዝብ መብቱን መጠየቅ የማይችልበት ሀገር ላይ እንዴት አድርጎ ነው የሚኖረው? ማስተር ፕላን ይቅር ተብሎ ከአንድ አመት በፊት 70 ሰው ሲያልቅ 80 ሰው ነው 70 ሰው ሲያልቅበት ምንም ጆሮዎቻቸው ላይ ምንም እንትን ሰው አይደለም ዝም የሞት ያልመሰላቸው። አሁን ደግሞ ማስተር ፕላኑ ስራ ላይ የሚያውሉበትን ደረጃ ደረሱ። ምንድነው ማስተር ፕላኑ ለሚሞቱ ሰዎችም ኢንቨስት እንዲያደርጉ ይጠራል። ከመቃብር ውስጥ የተጠሩ እንደነመለስ ዜናዊ የቀሩ ሰዎችም ሊኖሩ ይችላሉ። እኛም ማናቃቸው ለጊዜው የታወቀው የመለስና የና ምንድነው እንግዲህ ያሉ በትግል ላይ የተሰዉ ሰዎች በእነሱ ስም ኢንቨስት እያደረጉ ነው። እነሱም ከመቃብር ውስጥ ቁጭ ብሎ ማለት ነው። ይሄ ነው የሚገርመው። ይሄ ነው ሰውን የሚያናድደው። ይሄ ሌብነት እስከመቼ ድረስ ነው? እኛ በአገራችን ላይ መኖር አቃተን። ለምንድን ነው ኢንቨስት ማታረጉት ሀገራችሁ ላይ? እኛ ሀገራችን እኮ ድርቅ አይደለም። ድርቅ አመጣችሁብን እናንተ ናችሁ። ሀገራችን ላይ ሰው ልጅ ተርቦ አያውቅም። አልፎ ተርፎ ለሰው ነው የምንረዳ። እናንተ ከ1000 ኪሎ ሜትር ተጉዛችሁ መጣችሁ እንዴ ጫት የሚባል ነገር አታውቅም፣ ወተት የሚባል ነገር አታውቅም። ይሄን ሁሉ የማያውቁ ስጋ የሚባል ነገር አያዩም። የነሱ ስጋ ምንድነው? ፖሚዶሮ በአመት በዘይትና በበርበሬ ያርጉ የሚበሉ ህዝብ ነው። ከዛ ጮማ መቁረጥ፣ ቢራ መጠጣት፣ ጫት መቃም ይሄ ሁሉ ይሄን ስላዩ እንግዲህ ወደ ገነት እነሱ እኛ ሀገራችን ላይ ያለውን ስለማናቀው የራሳችን ስለሆነ ብዙ ከበድ አድርገን አናየው። ግን እነሱ አይቶ ማያውቁ ጀነት ውስጥ እንኳን የማያገኙት ነገር ነው በኦሮሚያ ላይ አግኝቶ ነፍሳቸው ተመልሶ አንገታቸው ቀጭኔ ነበር የሚመስለው። ሲመጡ አንገታቸው ቀጭኔ ነበር የሚመስለው እና አሁን ግን ወፍሮ ምን ብሎ በቃ ዚዮን አሁን ደግሞ ቄጣቸውና ሆዳቸው ተነፋና ጭንቅላታቸው ተናነሰ። ይሄ ሁሉ የተደረገው በኦሮሚያ ምድር ላይ ነው። እስቲ ትግራይን ዞር ብላችሁ ከ20 አመት በፊት ከ30 አመት በፊት ምን እንደነበረ እዩት እስቲ። ኦሮሚያ ደግሞ ምን እንደነበረች እዩት እስቲ። እንዴ ጎበዝ ዞር ብለ የመጣህበትን የነበርክበትን ህዝብን አሁን ያለህበትን ለምን አታስታውስም? ይሄ እኮ ሀገሩ ነው። መንገድ መዝጋት የፈለገው ማድረግ በሀገሩ ላይ ራሱ ማዘዝ አለበት። አንተ የፌደራል መንግስት የፈለክበት ቦታ አክሱም ላይ ሄደ የፌደራል መንግስት አቋቁም፣ ኦሮሚያ ላይ አይደለም። እኛ የኦሮሞ ህዝብ የምንፈልገው ማስተር ፕላን ብቻ ሳይሆን ፊንፊኔ የምታገኘውን ጥቅም ራሱ ይሄ 25 አመት የነበረውን ዴቢት ወይ ደግሞ ክሬዲት ያለባችሁ መከፈል አለበት። እስካሁን ድረስ ከቻርተር ወይ ደግሞ ከ91 መንግስቱ ከያዘበት ጀምሮ እስከ ዛሬ ድረስ ስላልተከፈለ ያ ሁሉ መከፈል አለበት። ሁለተኛ ይሄ የምታፈናቅለውን ህዝብ ደግሞ ወዴት እንዲሄዱ ነው የምትፈልገው? ግማሹን በሳራ የላካችሁ ብር እየከፈላችሁ ሰውን ታሳርዳላችሁ። እስር ቤት
ሰው ከታመመ እንዳይታከም በበሽታ ያስገባችሁ ሰውን ትጨርሳላችሁ። ምን አይነት ህዝቦች ናችሁ እናንተ? ምን አይነት ፍጥሮች ናችሁ? ማን ነው አጋንንት? አጋንንትስ ከየት ነው የመጣው? አጋንንት የመጣው ባልሳሳት ከትግራይ ይመስለኛል። ከትግራይ ነው የመጣው። እኛ ስለ ጥንቆላ አናውቅም። ጥንቆላ የተማራችሁ እናንተ ናችሁ። ግመልን እየቀበራችሁ ሃያን ከነነፍሱ እየቀበራችሁ የመጣችሁ ሴት ልጅም ከነነፍሷ እየቀበራችሁ የመጣችሁት እናንተ ናችሁ በጥንቆላ። አሁን ዶሮ ጭራጭራ የምትታረድበትን ብላ ታወጣለች አሉ። አሁን አለቀላችሁ። እንግዲህ ከእንግዲህ በኋላ ብትንጫጫ እሬ ብትን ብትወርቅና ብትንፈረፈር ዞር ብሎ የሚያይ ሰው የለም። ትግላችን ይቀጥላል። ትግላችን እስከ መጨረሻ ድረስ ነው። አንድ ሰው መሬት ላይ እስከመቀር ድረስ ነው። ደግሞ ዞር ብለ ለህዝብ ጥላቻ እንዳታመጣ የተጨቆኑ በልቶ የሚያድሩትን ትግራይ ህዝብ ላይ ችግር እንዳታመጡ። እናንተ የራሳችሁ የዘረፋችሁን ዝርፊያ ይዛችሁ ወደ ውጭ ሀገር እየተጓጓዛችሁ መሆናችሁን ተደርሶበታል። ብርና ገንዘብ ያወጣችሁ ወርቅ ያወጣችሁ የራሳችሁ ልጆች ወደ ውጭ ሀገር ያወጣችሁ ነው። ህዝቡን ግን የትግራይን ህዝብ ለማስጨረስ የምታደርጉት ሙከራ ነው። ህዝቡ ነቀይ ማለት አለበት። ዞር ብሎ ህዝብ ማየት አለበት። ዛሬ በልቶ ያደረው ህዝብ የዛሬ 20 ዓመትና 30 ዓመት ለምንድን ነው በልቶ ያላደረው? ከየት ነው? ከሰማይ ነው የወረደለት? እድሜ ለኦሮሚያ። ኦሮሚያ ለእናንተም አይደለም ለሁሉም ለአፍሪካ ትበቃለች። ግን እኛ የምንፈልገው ኦሮሚያ የራሳችንን መብት አክብረን ቋንቋችንን ፍንፍኔ ላይ አፋን ኦሮሞ ታምራችሁ ነው የምትኖሩት እንጂ አይ ፍንፍኔ የፌደራል ነው ብላችሁ ትግርኛና አማርኛ የራሳችሁን ቋንቋ የኛ ቋንቋ ጥላችሁ የራሳችን ቋንቋ ተማሩ የምትሉበት ጊዜ ዘመን አብቅቷል። ያበቃለት ጊዜ ነው። ይሄንን ወደ ኋላ የሚመለስበት ዘመን አይደለም። 21ኛ ክፍለ ዘመን ያለ ነው። በ16ኛና በ17ኛ ክፍለ ዘመን የነበረው ልታመጡ ነው። ይሄንን ማንንም አይቀበላችሁ። ከፈለጋችሁ አገራችንን ለቃችሁ መውጣት ትችላላችሁ። ካለበለዛ እቺን ውጊያ እንቀጥልበታለን ካላችሁ ህዝባችሁን እንደምታስጨርሱ ይወቁት። ቡሾፍቱ ላይ ያለው ጄት አብራሪውና የፈለገውና ሀገር ላይ ቢኖር ሁሉ ነገር እንደሚጠፋ ማወቅ አለብን። ሳዳም ሁሴንም ወርቋል፣ ጋዳፊም ወርቋል። የማይቀርላችሁ ነው። ትሰቀላላችሁ። አቦይ ፀሐይና አሁን የፌደራል መንግስት 4 ኪሎ ላይ ተሰቅለ ካልተገኘ እኛ ወንድ አይደለንም። ከነነፍስ እንሰቅልሃለን። ህዝብ ላይ አቅርበን ፍርድ ላይ ተቀርበ ትሰቀላለህ። የጭቁን የህዝብ ልጆች መብቱን የጠየቀውን በጥይት ስለመለስ ይሄን ሁሉ ተጠያቂ ሆነ ትሰቀላለህ። ሰቅለን ያንተ ህዝብ ላይ እናሳያለን። ለትግራይ ህዝብ አንተን ተሰቅለ እናሳያለን። ይሄንን ደግሞ እውነት ነው እናረጋለን። የማይደረግ እንዳይመስል እና የመከላከያ ሰራዊት ያላችሁ የኦሮሞ ልጆችና እንደዚሁም የጭቁን የብሔር ብሔረሰቡ ልጆች ደግሞ ከምታደርጉ ድርጊት ተቆጠቡ። እኔ እና አባዱላና እንደ ባጫ ደበሌ እነዚህ አይነት እንስሳዎች ወይ ደግሞ አሳማዎች አይቼ አላቅም። ዛሬ የኦሮሞ ህዝብ ብዛት ስንት ነው ብላችሁ አባዱላን ብትጠይቁ የሚመልሰውን ጥያቄና ደግሞ የፌደራል መንግስት ብትጠይቀው የተለያየ መልስ ነው የሚሰጥህ። አባዱላ ማለት ራሱን የሚያውቅ ሰው ማለት ነው። ባጫ ደበሌ ማለት እንደዛ ነው። እስቲ ጉግል ላይ ሄዳችሁ ይዩት። የኦሮሞ ብዛት ከ2006 እስከ 2015 27 ሚሊዮን ነው። 27 ሚሊዮን ነው። ወደፊትም ወደ ኋላም አይሄድም። እንግዲህ ይታያችሁ። እነኚህ የኦሮሞ መንግስት የኦሮሞ ተወካዮች ነን፣ ኦሮሞን ተወክለን ነው ቁጭ ያልነው፣ ለኦሮሞ ህዝብ ጥሩ ነገር እንሰራለን የሚለው ከ2006 ነው ያየሁት። እስካሁን ድረስ ቢቢሲ በሰራው ዜና ላይ ይዩት። እኔ ያንን ነገር ያየሁት 2006 ነው። ዛሬ ያለነው 2016 እየገባ ነው። ይሄ ሁሉ የተወለደ ህዝብ የት ሄደ? አባዱላ ባጫ ደበሌ የማን ነው ይሄንን መልስ የሚሰጠን? ወይስ የኦሮሞ መዝገብ ተዘግቶ እዛ ቁጭ ብሏል? እኔ ምን አይነት ህዝብ ወይ ደግሞ ምን አይነት ሰዎች እንደሆናችሁ አይገባኝም። ስለዚህ ራሳችሁን በራሳችሁ የምትገሉ ህዝቦች መሆናችሁ ወይ ደግሞ እናንተ እንደ እባብ መሆናችሁ ህዝባችሁን የምትነድፉት
ህዝባችሁን የምትጨርሱ እናንተ በጣም የምታሳዝኑ ከሰው ሳይሆን ከእንስሳም የማትቆጠሩ ሰዎች መሆናችሁን ማወቅ አለባችሁ። ስለዚህ ይሄ የምታደርጉትን አደራረግ ብትቆጠቡ ይሻላል። ይሄ መንግስት ይወርቃል፣ አንተም ትቀርባታለህ። ይሄ እንደዚህ የተነፋ ሆድን ይተነፈስልሃል። በቢራና በውስኪ የሞላውን አሁን ጮማ በልተ የኦሮሞን ህዝብ የምትጨርስበት ባጫ ደበሌና ይሄ ሙክታር ከድር እንደዚሁም ደግሞ ባጫ ደበሌ ያላችሁ ሁሉ ነገ እንደምትጠየቁበት ወቁ እና የደርግ ሰራዊት ወይ ደግሞ በደርግ ላይ ከባድ እርምጃ ሲወስዱ የነበሩ ሰዎች እነሱም ህግ ላይ ቀርቦ እርምጃ ተወስዶባቸዋል። ለእናንተም የማይቀር ነው። እንደዚህ አይነት አደራረግ የምትቀጥሉበት ከሆነ ይሄ የማይቀር ነው። እንግዲህ እናንተ ከዚህ ተቆጥባችሁ ከህዝብ ጋር መቆም የህዝብን ጥያቄ የምትቀበሉ እናንተ ልክ ባላችሁ ወይ ደግሞ የእናንተ ኃላፊዎች ማስተር ፕላኑ ይቅር ሲባል ህዝብ ላይ ወጣችሁ አዎ በቃ ማስተር ፕላኑ ይቀራል ብላችሁ የምትናገሩ አይደለም። ማስተር ፕላኑ እንዴት ነው አንተ መንግስቱ ነህ የኦሮሞ ተወካዩ ነህ አንዱ ያላ አንተን የሚያዝ እንደዚህ አርግ ብሎ የምትታዘዘው አንተ ምንድነውና ነው? ወንድ አይደለም? ሱሪ ለብሰህ አይደለም የምትሄደው? ምንድነው ያነሰህ? የህዝብ ኃይል ነው የመሳሪያ ኃይል ነው? ራስን የማታውቅ ይመስለኛል። ህዝባችን ከኢትዮጵያ ውስጥ ካለው መሳሪያ በላይ ነው ያለው። ስለዚህ አንተ ይሄንን ሁሉ ሲደረግ የነበረውን ከበፊቱ ከህዝብ ጋር ቆመ የህዝብን ተወካይ ነኝ ብለህ ከህዝብ ስትቆም ብትኖር ኑሮ ይሄ ደረጃ አይደርስም ነበር። ወይ ደግሞ የማታውቅ ከሆነ ከሚያውቁት ወገኖች ሐሳብ ወስደ ይሄ ሐሳብ አይሆነንም ብለህ ከህዝቡ ጋር መመካከር ነበረብህ። እነሱ አያውን ፈርቶ ዳውላው ህዝብ ወይ ደግሞ ያንተ ብሔር ስለምትችል ስለዚህ እነሱን መጨረስ አለብህ። ግን እና ቲፒኤልኤፍ ሓርነት ትግራይ እነሱን እየፈራ ህዝባችንን መጨረስ ከእንደዚህ አይነት ድርጊት ብትቆጠብ ይሻላል ነው የምለው። እኔ ይሄንን ነው ማስተላለፍልህ። በየሄድክበት አንድ ጊዜ ሌቦች ናቸው የሞቱት፣ አንድ ጊዜ ደግሞ አይ ልጆቹ ያነሱት ጥያቄ ትክክል ነው። ምንድነው አንተ አቋም የሌለ? ምንድነው እንደ መስታወት እንደ ሽንት ቤት ማንም ገብቶ የሚሸናብ ጭንቅላትን ከፍተ እንደዚህ ምንድነው እንደ አህያ የሚያደርግ? እንደ ግመል ለምን ወደ ኋላ ትሸናለህ? ባጫ ደበሌ እና ማነው ሙክታር ከድር እናንተ አሁን የኦሮሞ ተወካዮች ናችሁ። ከመቼ ጀምራችሁ ማን የመረጣችሁ? ሲጀመር ተመርጣችሁ ነው ወይስ በኃይል ሄዳችሁ? የኦሮሞ ህዝብ አጋንንት ነው ሲባል ምንድነው የተሰማክ? አባዱላ መልስ ይሄን ጥያቄ እኔ ለአንተ ነው። ባጫ ደበሌ መልስ ይሄን ጥያቄ። ይሄ ሙክታር ከድር እንኳን መልስ። ይሄም እናንተን የሚመለከት ነው። የኦሮሞ ህዝብ አጋንንት ከሆነ እናንተስ ከየት ነው የመጣችሁት? መላእክቶቹስ ከየት ነው የወረዱት? ሰውን የሚያጸድቁት ከየት እንደመጡ ብትነግሩን ጥሩ ነበር። ከሰማይ እንደወረዱ እንደ ኢየሱስ ክርስቶስ መላእክቶች ናቸው ወይ ደግሞ ሰውን የማይገሉ ሰውን የማይበድሉ ህዝቦች ናቸው? ይሄ ሁሉ ጥያቄ የህዝብ ጥያቄ መመለስ አለበት። እኛ ትግላችን አይቆምም፣ ትግላችን ይቀጥላል። አቦይ ፀሐዬና የፌደራል መንግስት በ4 ኪሎ ላይ ተሰቅሎ ነው መታየት ያለበት። የኛ ዓላማ ይሄ ነው። ህግ ላይ መቅረብ ነው። የፈሰሰውን ደም የነሱ ዋጋ መክፈል አለብን። ለነሱ ክብር ማድረግ አለብን። እኛ አሁን በመታደርጉት ጌታ አይደለም የፈለጋችሁ ብታዙት የኦሮሞ ህዝብ ለዚህ የሚበገር አይደለም። ለዚህ የሚበገር አይደለም። ደግሞ አሽከርካሪ የፕሌኖች ፓይለቶች የኦሮሞ ልጆች ናቸው። አንድ ቀን ኦሮሞን ደብድብ ብለህ ስታዘው መቀሌን ሂዶ ድምጥማጡን ነው የሚያጠፋልህ። ይሄንን እንዳትጠራጠር። የአንድ እጅ አባትን ግደል ብለህ ብትልከው ያሳያል። አፍንጫ ስር ነው ያለው። ያሳያል። ይሄን የምታዘው ሄሊኮፕተሮችን ታያለህ። ይሄ ሁሉ የማይቀርልህ ነው። ህዝባችሁን እንዳታስጨርሱ። የሀገራችን ለቃችሁ በሰላም ብትወጡ አሪፍ ነው። የዘረፋችሁ ዝርፊያ ይበቃችኋል። ስለዚህ የኦሮሞ ህዝብ ተራበ ሲባል ወርቅና ዳይመንድ የሚወጣበት ሀገር እንዴት አድርጎ ነው የምራበው? ትግራይ ለምንድን ነው የማይራበው? ምንድን ነው የሚወጣ ከትግራይ? ምን አለ እስቲ አሳዩን።
እንዴት ነው የሁሉ ልማት የመጣው ትግራይ ላይ? በምን ደረጃ? የትኛው ወርቅ ወጥቶ ነው? የትኛው ዳይመንድ ወጥቶ ነው? የትኛው ቡና ተዘርቶ ነው? እንዴ ጎበዝ ዞር ብላችሁ ራሳችሁ ማየት አለባችሁ። ከበረሃና አጋንንት የሆናችሁ እናንተ ስለሆናችሁ ሰውን አጋንንት አትበሉ። እና ይሄን ማለት እፈልጋለሁ። ሼር አድርጉልኝ። ለፌደራል መንግስት ትሰቀላለህ። ቁጭ ባልክበት ቦታ ላይ የምትሰቀልበት ጊዜ ይመጣል። ይሄ ላንተ ለሰዳም የደረሰው ድርሻ ላንተ ያቺ ምላስ ተቆርጣ የማትሰቀል ከሆነ ታያለህ። የኦሮሞን ህዝብ ምንነት የዛን ጊዜ ነው የምታየው። የታጠቀው ካንተ ከኔ ጋር ነው የምትለው ነገ አንተ ላይ አንተን ሰቅሎ ለህዝቡ ይሄውና ገዳያዩ ይሄ ነው አዛጁ ይሄ ነው ተብሎ ህዝቡ እጁን የሚያጨበጭብበት ጊዜ ስለሚመጣ ይሄንን አንጠራጠርም። ድል ለተጨቋኝ ህዝብ ነው። አማራ ሳትል ጉራጌ ሳትል ወላይታ ሳትል የተጨቆናችሁ የብሔር ብሔረሰብ ልጆች ተነስተን አንድ ላይ ትግላችን እንቀጥልበት። ሁላችንም ይሄንን መንግስት ገዳይ መንግስት ህዝቡን የማይወድ መሬቱን የሚሸጥ ህዝብ መንግስት አይፈለግም፣ አይወደድም። ይሄ ከሂትለር በላይ የሚያደርግ በአንደኛ ክፍለ ዘመን ህዝብ አይደለም እንስሳ በተማረበት ጊዜ ይሄንን ድርጊት የሚያደርገው መንግስት ነው ብለን አናየውም። ስለዚህ እንስሳ እንኳን ሰውን ታድናለች፣ የሰውን ህይወት ታድናለች። ይሄን ማለት ፈልጋለሁ። እባካችሁ ሼር አድርጉልኝና ለዛ ለዶማ ሰውዬ አገሩ ላይ ቲማቲም እንደ ስጋ ቁርጥ አድርጎ ሲበላ የነበረው በኦሮሚያ ላይ በልተ እንደዚህ የምትደነፋው ነገ ጧት ይወጣልሃል፣ ታገኛታለህ በሉልኝ። ሼር አድርጉልኝ። አመሰግናለሁ።